Sonido Entertainment. ለሁሉም የሚሰጥ መልእክት ስማኝ ኢትዮጵያዊ ምንድነው ያሁሉ ትርክት በህልም ይሰራል ትንግርት ምነው አሰብ ያልክ ፍኮራ የምርኮኞች ስብስብ አቦራ አንተ ኢትዮጵያዊ ጠይቅ ጠይቅ በህልም ባህር ከምትናፍቅ ጠይቅ መቼ ነው አሰብ የሆነችው ኢትዮጵያ መቼ ነው የሆነችው ኤርትራ ኢትዮጵያ ግን ለሌባ ይመቻል ግርግር በገበያ ምነው በዙፋን የተቆናጠጠ ያነገተ መዳሊያ ጀነራሉ ኮሎኔሉ ባህር የሚል ለደሞዝ ማህያ ጠይቅ ኢትዮጵያዊ ጠይቅ ጠይቅ በእነኚህ ርኩሶች ያንተ ያልሆነ ቁሳቁስና ጸጋ ከምትናፍቅ ኤርትራ የጣሊያን ግዛት ነበረች ይህን ታውቃለህ አዎን ይህን ታውቃለህ አንተ ኢትዮጵያዊ አማኝ ነኝ የምትል እውነት ትደብቃለህ በየቤተ ክርስቲያኑ በየመስጊዱ አምላክ የምታማልድ ኤርትራ በጣሊያን ቅኝ ስር ስትገዛ እንዴት ያንተ ነገስታት ተመለከቱት እንደዋዛ የመጣ ስርዓት የቀለደ ያፌዘ ህዝብና ሰራዊት በግድ ያዘዘ ውጊያ ይደልቃል ከባሮ እስከ ተከዜ ጣሊያን ከ50 ዓመታት በላይ ሲገዛ በዛ ዘመን በዛ ጊዜ ለምን ነው የኢትዮጵያ መሪ ያ ሁሉ አስተዋይ ሊቅ የኛ ብሎ ያልመጣ የፈዘዘ ኢትዮጵያ አልተገዛችም ይባላል በትምክህት በፍኮራ ኤርትራ ግን ተገዝታለች እንዴ ያንተ አካል ከነበረች ለምን አትፈልግም ታሪክ እንዲጣራ ሰምተህ አታውቅም ውጫሌ ሲባል ሲተረት አባትህ ምኒልክ እኮ ተሰማምተዋል አኑረዋል መሰረት ታዲያ ምነው ባህር ወደብ የሚል ትርክት በህልም ይሰራል ትንግርት ደም ለማፋሰስ መስኪን ህዝብ ለመፍጀት ባህር ውሃ ይላል የመጣው ስርዓት ወደብ ደሴት ይላል ሊያወርድ መዓት ጠይቅ ጣሊያኖች ዶልታቸው አዲስ አበባ ሲገቡ ሲጠነክሩ ሲያዋክቡ ሲሰለጥኑ ሲያብቡ አዲስ አበባ እስኪደርሱ የታጀቡ የት ነበሩ የት ጣሊያኖች እንግሊዞች ፈረንሳዮች ጅቡቲ ሶማል ሲወጡ ሲገቡ ህዝቦች ተጨንቀው ሲንገላቱ ሲከበቡ አሁን በታሪክ በጂኦግራፊ እንተሳሰራለን እንጋመዳለን ብለው የሚያማትሩ ክህሎት የሌላቸው የሚጠይቁ የሚናፍቁ በመታት በጥንቆላ የሚበርቁ ያላንተ ባህር የምትጓጓ የት ነበሩ አያቶችህ እንዳይመለከታቸው አይደለም ወይ ፌርማቸው ያኖሩ እንደ ፀሐይ ብርሃን ፍንትው ብሎ እኮ ነው የሚታየው የኤርትራ ወሰንና ድንበሩ ምድርና ባህሩ ምንድነው አሁን የምርኮኞች ስብስብ የሚያቀራሩ በፍቅርና በአስተዋይነት የማይሻገሩ እነኚህ ብልጽግና ሆዳሞች ሲባዙ ሲደመሩ እንደ ዝንብ ናቸው በእሽ የሚበሩ የተለሙት ውጊያ ሳያደርጉ ሳይጀምሩ በሌላ ዘዴ ማምተው እንደሚቀሩ ስማኝ ገር ኢትዮጵያዊ ላረጋግጥልህ ይወዳለው ሁለተኛ ሶስተኛ ጊዜ እንደሚማረኩ እጃቸው ወደ ላይ እንደሚያጥራሩ ጀለዎች ዱላዎች ባጫዎች እንደሚማረኩ እንደሚያፍሩ በድጋሜ ላረጋግጥልህ ይወዳለው እንደሚተነፍሱ ያበጡ የተኩራሩ ግን ዝም በሏቸው ይለፈልፉ ይናገሩ በሚዲያ የወጡ አሰብ ባህር ብለው ስልጣናቸው ለማቆየት ይንገላቱ እንደ መንጌ ሀገር ጥለው እስከሚሮጡ እንደ ትናንት እስከሚሞቱ ተዋቸው ይወራጩ ሻቢያ አይሰማም ድምፁ ከመጣ ግን እንደ አይጦች በትግርኛ እንደ አናጹ በርግገው ይሄዳሉ ብልጽግናና ብልግና ያበቃል ድምጽ ማጹ እስትጠይቁ ንጉሱ ፌደሬሽን ካፈረሱ መቼ ነው ሰላም የተገኘ ግብረ ኃይሎችና ክፍለ ጦሮች ፈረሱ ለ30 ዓመት ያህል ትግል ተካሂዶ ደም ፈሰሰ ነጻነት በመስዋዕትነት በትግል ነው ስጋ የለበሰ
እስትጠይቁ ኮሎኔል መንግስቱ በፍላጎቱ ነው ከምጽዋ አሰብ የፈረጠጠ ማን ነው ይገባቸው ብሎ በፍላጎቱ ኤርትራ የሰጠ ማን ነው ባረንቱ አስመራ ምጽዋ አሰብ በፍላጎቱ ጥሎ የሄደ የኢትዮጵያ መሪ ጀነራሉ ባህረኛው አየር ወለዱ እንደተዋረደ ከዙፋኑና ስልጣኑ እንደወረደ ልትደብቅ ትፈልጋለህ? አስታውስ እንጂ ጀግንነት በአፍ በምላስ አይመጣም። ትናንት የተሸነፈ በፓርላማ ቀርቦ አይቆጣም። ስማኝ ውድ ኢትዮጵያዊ፣ ያሁሉ ጦር፣ ያሁሉ ሆይሆይታ፣ ያሁሉ አትንኩኝ መድፍና ከራርማታ በመሬትም ባየርም አንዳንዶቹ ተጠግቻቸዋል፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት መድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁት ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ? እንዲህ አይነት ትግል ነው የገጠመን። አዎ ናዶው የት አለ? መንጥር ውቃው መክት የት አለ? አንተ ሊቅ ጠይቅ እንጂ ማነው ሟች? ማነው ተጎጂ? ያንተ ሰው አይደለምን በባህር እንደ አሳ የጠለቀ የቆሰለ የተማረከ? ያንተ ሰው አይደለምን የተሸነፈ እንደ ቅጠል የረገፈ? ጠይቅ አባቴ የታለ ብለህ የታለ ወንድሜ? ያ ሁሉ ወጣት ወላጅ ያመከነ የታለ? ያ ሁሉ ወታደር ናቅፋ ሳሊ ሄደ? ያ ሁሉ ዕቃ ማምቶ የቀረ የነደደ የት ገባ? ኤረ ምን ዋጠው? እስትጠይቅ እንደ አእምሮ ያለው ሰው። ውድ ኢትዮጵያዊ ስማ ስማ ስማ፣ እውነት ለመዋጥ ልክ እንዳስብሮ ከኒና አትምታታ አትቅማማ። ተመልከት ወጥተህ በፎቅ በማሟ እስቲ እነኚህ ያንተ መርከቦች አይደሉም ተመትተው የተሰበሩ? ተመልከታቸው ስማቸውና ብራንዳቸው አለ ተጽፎ በፊደሉ በመስመሩ። ምንም እንኳን ቢያርጁ ታሪክ እንዲያስተምሩ። ተመልከታቸው እነኚህ ያንተ ታንኮች መኪናዎች አይደሉምን ተራራ የሰሩ? እነኚህ ያንተ ምርኮኞች አይደሉም እንዴ በሺዎች የሚቆጠሩ እንደ ባጫ አባዱላ? ስንት ልቆጥርልህ እንደ ጨመዳ እንደ ጁላ? በውጊያ ስለማይችሉ ስለተሳናቸው ተማረኩ ወደ ላይ አደረጉ እጃቸው። ይህ ነው ሐቅ ከእውነት አትገታተር። አምነህ እንደ ጎረቤት ኑር በመከባበር። አው አንቺ ኢትዮጵያ ተናገሪ በሰላም ኑሪ እንዳትደፈሪ። አንተ ገር አንቺ ቅን ተናገሪ አትፍሪ። ሰው በባህር በየብስ ሞተዋል ተቀብረዋል። የኤርትራ ምድር በስከሬን በሬሳ ተመልተዋል። የለም የሚራራ የለም ልቦና ያለው የለም የሚያስብ። ተገነጠለ አስገነጠለ ሁል ጊዜ አንድ ቃል አንድ ትርክት። ሰው እየተቀረደደ እንደ ሽንኩርት ባህር ለማምጣት በህልም በትንግርት። ማነው ለኤርትራ ወዶ የሰጣት ነጻነት? ማነው አስሞች ሽሮ ውሰጂው ያላት እንደ ገጸ በረከት? ደርግ አሜሪካ ሩሲያ ኩባ የመን አምጥቶ ስንት ሺህ ሰራዊት ስንት መድፍ ታንክ ተዋጊ ጀት አሰማርቶ አልቻለም ተሸነፈ ግብረ ኃይል ግንባር መስርቶ። ቀን ቆርጦ መክቶ ተዋግቶ አልቻለም። ዋጣው የኤርትራ ምድር ዋጣው ሳህል። ኤርትራና ሻዕቢያ ድል ተቀዳጁ ለወራሪዎች። አንዴና ለመጨረሻ አባረራቸው ከደጁ። ይህ ነው ሐቁ ከልክና ከእውነት አትራቁ። እነኚህ የሶቪየት ምርኮኞች ናቸው። እስቲ አይደሉም በሉ። አይደሉም የሚላለ እባቡ የርግብ እንቁላል እየጣለ ያታለለ የተታለለ ወረዮናና ያስተጋባል እየሸለለ። ናዶ ፈርሶ የተቀበረበት እነኚህ የሶቪየት ምርኮኞች ያሉበት
የት ቦታ ነው የተማረኩት? አፍ አቤት አጠገበ ውድ ኢትዮጵያዊ ከስሜት ርቀህ ተመልከት በጥበብ እጣ ፈንታቸው የሚመሳሰል ነው አሁንም የሚፈክሩ እስቲ ለኮሎኔል መንግስቱ እናስታውስ ንግግሩ ፉከራው ቅረራው በቪዲዮ በድምጽ ተቀርጸዋል ያስተጋባ ሜዳና ሸንተረሩ እስቲ እንስማው እዚህ ሽብርና ለታወጀብን ጦርነት መሰለፍ በቂ አይደለም መሳየፍ ወይ መፋለም አለብን ሁሉ ይውደሙ 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 ኢትዮጵያ የባህር በር የማግኘት ፍላጎቷ መሳካት አለበት። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው። ይሰማናል ከግድቡ ወደ ወደቡ አባይን ጨርሰናል ባህር ይቀረናል። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመቆመጀችው እንድትኖር የማድረግ ስራ ነው ሲሰራ ነው። ለሌላው ለምኑ ለታላቁ ህዳሴ ግድባችን እንኳን አብሮ ደስ ያለ አንተንም እንኳን ደስ ያለ መላው የኢትዮጵያ ህዝብ እንኳን ደስ ያለ ወዳጆቻችን እንኳን ደስ ያለ እንኳን አብሮ ደስ ያለ። ቀጣዩ ምንድነው አሁን ትኩረቱ? ቀጣዩ ከባድ ነው። አንደኛ መብራት አምጥታል። ኢትዮጵያ ህዝብ ኢትዮጵያ መንግስት አንድ ላይ ተባብሮ በመስራት መብራት መጥቷል። ይሄ ደግሞ ጉልበት ይሆናል ለእርሻ ምርት ለኢንዱስትሪ ምርት ይሄንን ምርት ደግሞ ስትረፈረፍ ምን ነው የምታደርገው? ወደ ውጭ መውጣት አለ ወደ ውጭ መላክ አለ። ትክክል። ቤት ትልካለህ። መንገድ ያስፈልጋል። ምን እንደሚያስፈልግ ታውቃለህ? የባህር በር ልትለየው? አዎ። ምን ጥያቄ አለ? የምርት ጨምራል። ኢምፖርት ኤክስፖርት ጨምር፣ ቱሪስት ጨምራል፣ ቴክኖሎጂ መምጣት ጨምራል። ይሄ ሁሉ ያን ሁሉ ሀብት ወደ ውጭ ይላካል። ስለዚህ እንዲያመጣ ለማድረግ የባህር በር የግድ ያስፈልጋል። ግዴታችን ነው ማለት ነው። አዎ። ምን ጥያቄ አለው? እኛ መሬታችን ነው ያልነው የሌላ ባዕድ ወይም የሌላ ሰው አልተመኘንም። ባህሩ ምድሩ የአባቶቻችን ነው። እዚህ ተወልደናል፣ እዚህ ቦታ አድገናል። የዘር ግንዱ ሐረገ ትውልዱ የኛ ነው። የሌላ ምድርና ባህር አልፈለግንም። እስቲ የክቡር ፕሬዝዳንት ኢሳያስ አፈወርቂ ንግግር እንስማ። ናትና አይን ህብን ናይ እንዳማትና ኸ አይንደልን ፍትሕን ሓቅን ብሓይልን ብሸፈጥን ስለ ዘይረጋገፃ ኣብ ጉዳይ ዶባት ይኹን ካልእ ንልኡላውነትናን ህላዌናን ክብረትናን ዝትንክፍ ጉዳያት እንተኾነ ብዓቕልን ትዕግስትን ሰላማውን ሕጋውን ፍትሓት ካብ ምንዳይ ኣይክንስልክን ኢና ብጃህራን ፈኸራን ተሰናቢድና ተንበርኪኽናን ተሳዒርናን ኣይንፈልጥና ዝፈከሩን ዝተጃሃሩን እውን ስለ ዝረአናን ስለ ዝረብረብናሉን ካብ ቋንቋ ምህዳድን ሓይልን ወፂእና ብዓቕልን ልዝብን ከይተሓለልና ክንሰርሕ ኢና ሓቅን ፍትሕን
ምእንቲ ረብሓታት ህዝብታት ኤርትራን ኢትዮጵያን ከም ዝዕወታን ዝበለጸን ዘተኣማምንን ሰላም ክሰፍን ከም ዝኾነ ከዓ ኣይጠራጠርን። አቢና ጁላ ባጫና ዱላ ባህር ይላሉ ያኮማሹ አሉላ። እስቲ በምሽግ በውጊያ ሜዳ አሰብ ለመውሰድ ይምጡ ውሃ ሳይሆን ጥይት እንዲጠጡ። ለወደባችን ከባህር በማንኪያ የምትቀዳ ውሃችን ለብናኛ አፈራችን አሳልፈን እንደማንሰጥ ለዚህ የባሌጌዎች ስብስብ ብልጽግና ወየላችሁ እንላለን። አስታውሱ ከኤርትራ የተጣላ ለሻቢያ የበደለ በስልጣን የሚኖር እንደሌለ ታሪክ አስተምሮ አልፏል። አሁንም ይደገማል። ይህ ሾርት ሜሞሪ አብቅተዋል። 4 ኪሎ ትቶ ይሮጣል። ግን መያዙ አይቀርም። የህዝብ ደምና ብሶት አይለቅም። ይህ አረሜኔ ይህ ርኩሱ የስምብታ ዘመኑ ተቃርበዋል። አስታውሱ በስሙ አቢይ በስራው ታናሽ ይጠፋል ድራሹ። ይህ የመደመር እሳቤ ባለጌ ወንበር ብልጽግና ጥንተ እምነት ያጠፋ ክርስትና ምስልምና የተረገመ የአርዮስ አገልጋይ መሬቱ ለባዕድ የሚሸጣው ደልዳይ አብቅተዋል። አሁን ከነገ ወዲያ ይሰማል ዜና ያበቃል የመደመር ቀንስ ፍልስፍና። አመለጠ ወይ ተያዘ ይባላል ታሪክ ይደገማል እንደገና። የምርኮኞች ስብስብ መማረክ ነው ባህሩ። እጃቸው ወደ ላይ ነው የሚያደርጉት አብዝተው የሚናገሩ የሚፈክሩ እና ለሚመጣው ትውልድ ለሁሉ ኢትዮጵያዊ የሚነገር መልእክት ኤርትራዊ በደሙ ነው ያመጣው ነጻነት እምቢ ብሎ ለባርነት። የኤርትራ ህዝብ ሰላም የሚወድ ነው መተባበር መከባበር። ኢትዮጵያዊ ማመን አለበት የኤርትራ ሉዓላዊ ወሰንና ድንበር። አምኖ ተቀብሎ ተስማምቶ ተከባብሮ ለመኖር ማቀድ አለበት ሐሳቡን ቀይሮ። የጡንቻ ንግግር ይቁም የአፈ ታሪክ ዝና። እኛ ብዙዎች ነን፣ እኛ ጠንካሮች ነን። የኃይለ ቃል የጦርነት ቃና እንገዝፋለን እንተልቃለን። የትምክህት ንግግር ይቅር ለሰላም መከባበር መረዳዳት መተባበር እንቁም። ይህ ነው ለኤርትራና ለኢትዮጵያ የሚጠቅም። ስልጣንህ ለማቆየት ባህር ወደብ ኤርትራ እያልክ ውጊያ መለኮስ አያስኬድም። አስተውል ጥላቻና ጦርነት አትቆስቁስ። ለጊዜው ሾርት ሳይት አትሁን እንደጉም። ለሰላም ለፍቅር እንቁም። ይብቃ ጦርነት ይብቃ መገዳደል። በሰላም በፍቅር የተመሰረተ ጉርብትና እንዲስተካከል። ይብቃ ጦርነት አዎን ይብቃ መገዳደል። በሰላም በመከባበር በፍቅር የተመሰረተ ጉርብትና እንዲስተካከል። Sonido Entertainment.